እንግዲህ ቤተሰብ በጣም የሚገርም ነገር ነው የምነግራችሁ። ምን መሰላችሁ? ዛሬ እንግዲህ ያው እንትና ማነው ብሩኬ እንግዲህ በጣም ቀውጡታል። ለምን መሰላችሁ? የቀወጠው ነገር አሁንም ምርመራው በእንደገና እንዲደረግ ፈልጓል እና ደግሞ ቡታጅራ እንደዚህ አይነት ምርመራ እንደሌለ አብራ ሃይሚና ብሩኬ አረጋግጠዋል። በጣም የሚገርም ነገር ነው። እኔ እጅግ በጣም ነው የገረመኝ የዚች ልጅ ውሸት ሃይሚና ብሩኬን ለማጣላት ሃይሚና ብሩኬን እስከ መጨረሻ ልታለያያቸው ነው ፍላጎት። እባካችሁን አሁን ይሄን ቪዲዮ ባካችሁን ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። ይሄን ቪዲዮ ሰብስክራይብ አድርጋችሁ 1000 እንድታስገቡ እፈልጋለሁ ማለት ነው። ፕሊስ 1000 አስገቡ። እንግዲህ ለሃይሚና ለብሩኬ እንድጸልዩ እፈልጋለሁ። እውነቴን ነው የምናገረው። በጣም ነው የሚያሳዝኑት እነዚህ ልጆች። በጣም ደስ የሚሉ ልጆች፣ ሰው ሁሉ የሚወዳቸው፣ ሰው ሁሉ የሚያከብራቸው ልጆችን አሁን በዚች በከካሟ ልጅ ሃይሚን ለማዋረድ እና ሃይሚን ዝቅ ለማድረግ በጣም ከባድ ነገር እየሰራች ነው ያለችው እቺ ልጅ። እባካችሁ ልጅ የሚያስቆማት ሰው ያስፈልጋታል። በጣም የሚያስቆማት ሰው ያስፈልጋታል። ለምን መሰላችሁ? አሁን ሃይሚ እየተጨነቀች ነው ያለችው። ይሄ ጭንቀት ደግሞ ሌላ በሽታ ላይ እንዳትወርቅ ነው የምፈራው። ያው ብሩኬ ከጎኗም እያለ እየፈራች ነው ያለችው ሃይሚ። እውነቴን ነው የምናገር። በጣም ነው የምታሳዝነው። እጅግ በጣም ነው ሃይሚ የምታሳዝነው። እንግዲህ ዛሬ በጣም ከባድ ነገር ነው የሚፈጸመው ቤተሰብ። ዛሬ ብሩኬ እንግዲህ የፈለገ ነገር ይመጣል፣ አልፋታሽም፣ የፈለገ ነገር ይምጣ፣ አዲስ አበባ አብረን እንሄዳለን ብሎ እንግዲህ አዲስ አበባ እኔ አልሄድም እግሬን አላነሳም ብላ እንግዲህ እዩ ቀውጠዋለች። እንግዲህ ምን እንደሚፈጠር አላውቅም እና ሰላም በላ አውቃ ነው እንደዚህ የምታደርገው። ተንኮለኛ ሲስተር ተንኮለኛ ነች እና አዲስ አበባ አልሄድም ብላለች። አወላ ትለዋለች። እንግዲህ እመቤቴን እየሰራው ነው ቪዲዮ እኮ አልቆርጠውም እንዴ ምንቀ ይሄ በእንትን ዩቲዩብ ስለሆነ ችግር የለውም። በዛኛው ዩቲዩብ ስለሆነ በትልቁ አይደለም። እና ውዶቼ አዲስ አበባ አልሄድም ይወልች ሐሳቤን ታስጠፋኛለች። አዲስ አበባ አልሄድም ብላለች። እንግዲህ ወዳ ሳይሆን በግዷ አዲስ አበባ እንድትሄድ ልትደረግ ነው። እንግዲህ ልጇን ይዛ አዲስ አበባ እንድትሄድ ነው። እኔ አዲስ አበባ አልሄድም፣ አዲስ አበባ ከዚህ የበለጠ ምርመራ የለም ትላለች። እንዴ ያማታል እንዴ? አዲስ አበባ ነው እንጂ ሁሉ ምርመራ ያለው እንጂ እንዴት ነው ከመቼ ወዲህ ነው እዚህ ቡታጅራ ላይ ምርመራ ያለው አዲስ አበባ ላይ ነው። እሱንም ወሳኝ ቦታ ነው ምርመራ ያለው እና በጣም ነው የሚገርማችሁ። በጣም ነው የገረመኝ። እንግዲህ ወደሽ ሳይሆን በግድሽ አዲስ አበባ ትሄጃለሽ። እንግዲህ ብሩኬ እንግዲህ ከነወጪዋ ከነምናምኗ አዲስ አበባ ይዟት ሊመጡ ነው። አዲስ አበባ ይዟት ከመጡ ምርመራው ይደረጋል። ግን እሷ አሁን እያስቸገረች ነው ያለችው። አዲስ አበባ ማንም ንቅንቅ አያረገኝም አልሄድም ብላ እንግዲህ እየቀወጠችው ነው ያለችው። ቤተሰብ ግዴታ መሄድ አለባት። ሽማግሌም ሆነ ማንም ተሰብስቦ ማንም ብሎ የፈለገ ነገር አፍሷትም ሆነ አንቋትም ሆነ አፍኗትም አዲስ አበባ ማምጣት አለባቸው ነው የምለው። ለምን ሃይሚና ብሩኬ እንደዚህ መሰቃየት የለባቸውም። ብሩኬን በጣም እየተበሳጨን ያለው፣ ሃይሚዬም እንደዛው በጣም ብዙ ሀሳብ ላይ ነው ያለችው። እውነት በጣም ያሳዘነችኝ ሃይሚዬ፣ የኔ ፍቅር፣ የኔ ቆንጆ ወዳ ሳይሆን በግዷ አዲስ አበባ መታ በእንደገና ምርመራ ተደርጎ ሁሉ ነገር እንዲታወቅ ይደረጋል። እንግዲህ በእንደገና ከተመረመሩ ከ1 ወር ወይ ከ3 ወር በኋላ ነው እንግዲህ የሚታወቀው ማለት ነው። ቤተሰብዬ መልካሙን ሁሉ ለሃይሚና ለብሩኬ ተመኙላቸው። እውነት በጣም ሃይሚዬና ብሩኬ ግዴታ በቃ መጸለይ አለብን። እውነት እኔ በጣም ነው የሚያሳዝኑኝ፣ አንጀቴን ነው የሚበሉኝ። እውነት በቃ እኔ ፍቅራቸው ምናቸው አካሆናቸው የሆነ በቃ ልቤን ልፍስፍስ ነው የሚያደርጉኝ። እውነት እነሱ ነገር እኔ በጣም ያሳዝኑኛል እና እግዚአብሔር ከነሱ ጋር ይሁን። ጸልዩላቸው ለሃይሚዬና ለብሩኬ። በጣም ነው የምንወዳቸው። ፍቅራቸውን ግለጹላቸው። በኋላ ቪዲዮ ሲለቁ ፍቅራቸውን ግለጹላቸው በደንብ አድርጋችሁ። ጨረቃማ ፋሚሊዎች ሁሌም እናንተ ከነሱ ጎን ናችሁ፣ እኔም ከነሱ ጎን ነኝ። የፈለገ ነገር ይምጣ አብረን ነው እንዋጋ በለው ብሎን ዘፈን እንግዲህ ለሁሉም ጨረቃ ፋሚሊዎች እንዋጋለን፣ ተዋግተን እናሸንፋለን ማለት ነው። በተረፈ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ልታደርጉ ፈልጉ ነው። ከምንም በላይ 1000 ያስገቡት ይሄን ቪዲዮ። እወዳችኋለሁ፣ አከብራችኋለሁ። ሰላም ዋሉልኝ። ቻው የኔ ፍቅሮች፣ የኔ ማሮች።